በዚህ ፕላትፎርም ላይ ብዙ ነገሮች ሲባሉ ሰምተናል። ብዙ ነገሮችን አይተናል። በብዙ ነገሮች ደግሞ አሽሟጠንም ስቀንም እንዲሁም አዝነንም አልፈናል። ካሳለፍነው ልምድ አንጻር በእነዚህ ሁለት እህትና ወንድሞቻችን መካከል ያለውን ጉዳይ ላይ ሐሳብ ወታችሁ ለምትሰጡ ይሄ መልእክት ለእናንተ ነው። እቺ እህታችን ልክ ናት፣ እሱ ልክ ነው ከማለታችን በፊት ስለነሱ ምን እናውቃለን? ስለነሱ የምናውቀው እነሱ የነገሩን ነገር ብቻ ነው። ብትችል ብልጥና አራዳ ጭስ ከሆንክ ከተፈጠረው ነገር ላይ ትምህርት መውሰድ የብልህ አስተሳሰብ ነው። ደግሞ እንደኔና እንዳንተ ጢማችንን አንጀርግገን ከኛ አይጠበቅም። እንደ ድሚያችንን ኑን ማስታረቅ ባህላችን ነው። ማከለ ላይ ገብቶ ደግሞ ማንቧቸር ይሄ የመጋኛ ባህሪ ነው። ወደ ፍቅራችሁ ቢመለሱ አፍንጫችንን ምን ልሰው እኛ ነን። የቱን አፍንጫህን ልትልስ ነው? በሌለን አፍንጫ እንደዚህ ተደፍጥጦ ስናለቅስ ኤክስ እየሰራብን ብዙ የሚያሳክኩ ከኮች አሉብን። እንድትረሱ ስለማልፈልግ ነው። የራሷ ያረረባት የሰው ታማስላለች ይባላል። የራሳችሁን ህይወት መስመር አስይዙ እና በክፋት እንዳትወስዱብኝ። ያው ልጅ ነኝ ካጠፋው ይቅርታ። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እንዲሁም ኮፒ ሊንክ መደረጉ እንዳይረሳ። ቤቱ ተቀጥቅጧል። እባካችሁ ኮፒ ሊንክ አድርጉት። ቴንክ ዩ። ጆን ዳንኤልን ቪዲዮና ፎቶና ኢንፎርሜሽን የላከችልኝ ጃኒ ናት። ይሁት ጋይስ ይሁት። ይሁን ላይ የፊዮና ታሪክ ተብሎ ነው የተላከልኝ። ካላችሁ ይሁት ብዛቱን ይሁት 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 ይሁት። ፎቶና ኢንፎርሜሽን የላከችልኝ ጃኒ ናት። ዛሬ ልንገራችሁ ጃኒ ናት። እያስፈራራት ነው ምናምን ብላ ሙሉን ኢንፎርሜሽን የሰጠች እኔ ልንገራችሁ እንደኔ ሙሉ ኢንፎርሜሽኑን የሰጠችኝ ጃኒ ናት። አንተ ጃኒ ካልሆነች እስር ቤት አንተ እንድትጎበኛ ስትጠራት ናዮ በር ላይ ተገናኘሽው ከጃኒ ጋር ነው። እንዴት አወቀችና ሌላ ሰው መጥቶ ነገረኝ? እንዴት አወቅ? እንዴት አወቃችሁ? እስር ቤት ውስጥ አንቺና እሷ የተነጋገራችሁትን ቃል መጥቼ ተናገረን። ራይት ሌላ ሰው ነበር። ለምንድን ነው የነ ጆን ዳንኤልን ጉዳይ የተውኩት? እኔ ናዮን ለማዳን ነው እንቅስቃሴ። እነሱ ግን ምቀኝነት ሲሆን ነው እኮ አይ አልሄድበትም አልኳችሁ። መጥቼ እኮ ምን አልኳችሁ? እነሱ እየሄዱበት ያለው መንገድ ጤናማ ስላልሆነ ጆንን አልናገረውም አልኳችሁ እኮ አልኳችሁ። ጆንና አዶንያስን ለማጣላት የሚሄዱት ነገር በጣም ስለገባኝ አላወራበትም አልኳችሁ። የፊዮና ሙሉ ቴክስት እኔ አላሳየኋችሁ? ስለ ፊዮና የተጻፈልኝን 30 ደቂቃ ሙሉ የሚነበብ ቴክስት እኔ አላሳየኋችሁ? አያችሁ? ስለ ፊዮና አላሳየኋችሁ? አንብቤዋለሁ። 30 ደቂቃ ድረስ አንብቤው መጨረሻው ቴክስት አይደለም ስለ ፊዮና የተላከው። አውርቼዋለሁ? አላወራሁትም። አውቄ ነው ዝም ያልኩት። አልኩኝ እኮ መጥቼ ጆን ጃጉራችን ጃጉራችን ያ ጃጉራችን ቴንኪው ቴንኪው ቴንኪው። ቆይ ትገባታለህ እንደውም የሰማ ይሁት ጋይስ ይሁት። ይሁን ላይ የፊዮና ታሪክ ተብሎ ነው የተላከልኝ። ካላችሁ ይሁት ብዛቱን ይሁት 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 ይሁት። የፊዮና ታሪክ ተብሎ አላነበው። እኔ ደግሞ አላነበው አላወራበት። ታክቲካችሁ ስለገባኝ ነው ልካችሁት ቅብር ያደረጉት። ለዛም ጆንንም አልናገረውም ያልኳችሁ። ዛሴት ታክቲካችሁ ምንድን ነው ያልኳችሁ? እኔ አላወራበትም አልኳችሁ። ጃጉራችን ቴንኪው። እሺ በእናትህ በጣም መርቅኜ ስለሆነ ተናድጄ ነው። እሺ በጣም ቴንኪው። ጃጉርን ደብሊው በሉልኝ ጋይስ፣ በእናታችሁ ቴንኪው በሉልኝ። ፋየር 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 ደብሊው 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 በሉልኝ። ያ የጆን ዳንኤልን ቪዲዮና ፎቶና ኢንፎርሜሽን የላከችልኝ ጃኒ ናት። ይሁት ጋይስ ይሁት። ይሁን ላይ የፊዮና ታሪክ ተብሎ ነው የተላከልኝ። ካላችሁ ይሁት ብዛቱን ይሁት 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 ይሁት። ፎቶና ኢንፎርሜሽን የላከችልኝ ጃኒ ናት። ዛሬ ልንገራችሁ ጃኒ ናት። እያስፈራራት ነው ምናምን ብላ ሙሉን ኢንፎርሜሽን የሰጠች እኔ ልንገራችሁ እንደኔ ሙሉ ኢንፎርሜሽኑን የሰጠችኝ ጃኒ ናት። አንተ ጃኒ ካልሆነች እስር ቤት አንተ እንድትጎበኛ ስትጠራት ናዮ በር ላይ ተገናኘሽው ከጃኒ ጋር ነው። እንዴት አወቀችና ሌላ ሰው መጥቶ ነገረኝ? እንዴት አወቅ? እንዴት አወቃችሁ? እስር ቤት ውስጥ አንቺና እሷ የተነጋገራችሁትን ቃል መጥቼ ተናገረን። ራይት ሌላ ሰው ነበር። ለምንድን ነው የነ ጆን ዳንኤልን ጉዳይ የተውኩት? እኔ ናዮን ለማዳን ነው እንቅስቃሴ። እነሱ ግን ምቀኝነት ሲሆን ነው እኮ አይ አልሄድበትም አልኳችሁ። መጥቼ እኮ ምን አልኳችሁ? እነሱ እየሄዱበት ያለው መንገድ ጤናማ ስላልሆነ ጆንን አልናገረውም አልኳችሁ እኮ አልኳችሁ። ጆንና አዶንያስን ለማጣላት የሚሄዱት ነገር በጣም ስለገባኝ አላወራበትም አልኳችሁ። የፊዮና ሙሉ ቴክስት እኔ አላሳየኋችሁ? ስለ ፊዮና የተጻፈልኝን
30 ደቂቃ ሙሉ የሚነበብ ቴክስት እኔ አላሳየኋችሁ? አያችሁ? ስለ ፊዮና አላሳየኋችሁ? አንብቤዋለሁ። 30 ደቂቃ ድረስ አንብቤው የመጨረሻው ቴክስት አይደለም ስለ ፊዮና የተላከው። አውርቼዋለሁ? አላወራሁትም። አውቄ ነው ዝም ያልኩት። አልኩኝ እኮ መጥቼ ጃጉራችን 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 ቴንኪው ቆይ ትገባታለህ። እንደው ቤተሰማ ይሁት ጋይስ ይሁት ይሁን ላይ የፊዮና ታሪክ ተብሎ ነው የተላከልኝ። ታያላችሁ? ይሁት ብዛቱን ይሁት የፊዮና ታሪክ ተብሎ አላነበው። እኔ ደግሞ አላነበው አላወራበት። ታክቲካችሁ ስለገባኝ ነው ልካችሁት ቅብር ያደረጉት። ለዛ ነው ጆንንም አልናገረውም ያልኳችሁ። ዛሴት ታክቲካችሁ ምንድን ነው ያልኳችሁ? እኔ አላወራበትም አልኳችሁ። ጃጉራችን ቴንኪው። እሺ በእናትህ በጣም መርቅኜ ስለሆነ ተናድጄ ነው። እሺ በጣም ቴንኪው። ጃጉርን ደብሊው በሉልኝ ጋይስ፣ በእናታችሁ ቴንኪው በሉልኝ። ፋየር ደብሊው በሉልኝ። ያ የሆነች አንድ ሁለት አንበሳ ልቀቁ፣ ይለቀቅ ሲጥ በሏት እንፋጠጣ። የኔዎቹ ብቻ የለመዳችሁ ኮፒ ሊንካል እምብኝ አመጣዋለሁ ጨዋታ ለማየት ያቃ ሆዱን የቆረጠ መላኳከ። አዎ እቺ ወሬ በትንሹ ነው ማስለምደው፣ በሁለት አንበሳ አስለምዳለሁ እያለን እንጨምራለን ሁኔታውን።